ተደርጎ ያሉ ሐሳቦች በሙሉ ቀርቦ 4000 ሰዎች 4000 ሰው አይደለም አንድ ሰው ነው የወሰነው። አሁን ሲያለቃቅሱ አይተው እንደሆነ ከበላይ የመጣ ትእዛዝ ከየት እንዲመጣ ፈለጉ። 4000 አይደለም አንድ ሰው ነው እየወሰነ ያለው። ይሄንን እኮ ብዙዎቹ ጓደኞቼ ናቸው አውቃቸዋለሁ በብልጽግና ውስጥ ያሉት እነሱ ሚኒስትሮቹ የስራ አስፈጻሚዎቹ በሙሉ ራሱ የሆነ ነገር እዛው ሰን ሲል ቀጥታ ደውለው ከቤተ መንግስት ጠይቀው ነው የሚወስኑት። እና አልቲሜትሊ እኔ አንዱ ፑሽ ባክ ማድረግ የፈለጉት አንዳንድ ነገሮችን የባሰ እንዳያወሳስብ እንጂ ይሄን ትልቅ ለውጥ የሚያመጣ ነገር አይመስለኝም። እሱን አሁን ሚዲያውን በዛ በዚህ ሆነው በትክክል የገለጽካቸው ብዬ ነው ማስበው። የአብይ ተጣሮች ናቸው፣ የአብይ የለጫሚ ሰዎች ናቸው። በዚያ በዚህ ሆነው እየተታኮሱ ያሉ አሉ። ሚዲያ ውስጥም እያንዳንዱ አጀንዳ ያገኘው ትኩረት በጣም የሚያስገርም ነገር ነው። ይሄ ሲጀመር ሳይጀመር ያለቀ ነው። ምንም አይነት ህጋዊ ውጤት ያለው ነገር ከዚህ ውስጥ ሊወጣ አይችልም። ፖለቲካሊ የሚረዳ አይደለም። ማህበራዊ ሰላም አያመጣም። አገሪቱን ወደ በጎ መንገድ አይወስድም። በቃ ዲሌጂቲማይዝ ማድረግ ነበር ወይ ትክክለኛው አፕሮች ነው። እንደ ሚዲያ ስትራቴጂ ይሄንን ሂደት ቶታሊ ዲሌጂቲማይዝ ማድረግ የተቻለ ለምንድን ነው? ይሄ ሁሉ ሰው አጀንዳ ውስጥ ገብቶ የሚነታረከው ይሄን ከብልጽግና ጋር ምንም ግንኙነት አላቸው ተብለው የማይታሰቡ ሰዎች አዲስ አበባን በተመለከተ በዚህና በዛ ሆኖ ህገ መንግስትን በተመለከተ በዚህና በዛ ሆኖ ሲታኮሱ አያለው ልልን ይኸውልህ እቁቡ የተበላው የዛሬ 3-4 ዓመት ኮሚሽኑ ሲቋቋም ነው። የኮሚሽኑ የናሽናል ዳያሎግ ሲደረግ ኮንሰንሰስ ለመገንባት ከሆነ በኮንሰንሰስ ነው ፕሮሰሱ ራሱ መጀመር የነበረበት። ሰዎቹም አንድ ፒክድ ናቸው፣ ህጉም እነ ጌዲዮን ናቸው የጻፉት። ቬሪ ሲምፕል እንትን የተደረገው እና አሁን ላይ ኢግኖር ማድረግ ወይ ደግሞ ድዋርፍ ማድረግ ይቻል ነበር። ግን አየህ አንዳንድ ሴንሲቲቭ ጉዳዮች አሉ። ከኢህአዴግ ጊዜ ጀምሮ ከህወሓት ጊዜ ጀምሮ ሲገባለሉ የመጡ ማህበረሰቦችን ነካ ስታደርግ በቀላሉ የሚያጋጩ ነገሮች አሉ። ለምሳሌ ከዚህ ልውጣልህና የወልቃይትና ዌስተርን ትግራይ ነገር ልውሰድ። ኤቭሪባዲ ኖውስ this is his card አይደለም እንዴ? ኤቭሪባዲ ኖውስ እኮ። ግን እሱ ባነሳ ቁጥር ንትርክ ይፈጥራል። ምክንያቱም ኢሹዎቹ ሴንሲቲቭ ከመሆናቸው የተነሳ ስስ ብልት ናቸው ለፖለቲካል ኮንሰንሲው። ለዛ ነው እየነካኩ ነገሮችን እንትን የሚያደርጉትና we continue to fall for it። አሲፍ ለምሳሌ እኛ ስለተቃወምን ነገሩ የሚቀር ይመስል፣ እኛ ስለደገፍን እኛ የምንፈልገው የሚሆን ይመስል ኖ it's a tactic unfortunately ስስ ስለሆኑ ሴንሲቲቭ ጉዳይ ስለሆኑ ባትፈልገውም ሳትፈልግም ሲነኩ ትኮረኮር የለም እና እንደዛ አይነት ነገር ነው ህዝቡን እያደረጉ ያሉት። አንድ ነገር ልጠይቅህ እዚህ ጋር አሁን በኢትዮጵያ ውስጥ አገዛዙን ለመጣል የሚካሄዱ ጥምረቶችን በተመለከተ ብዙ ይነገራል። ያው የብልጽግና ሰዎችም እንደምታየው አምሹር በየሚዲያቸው በየዕለቱ የሚያወሩበት ነገር ነው። ያንተ አስተያየት ምንድን ነው? አገዛዙን ለመጣል በኢትዮጵያ ውስጥ የሚካሄድን ጥምረት በተመለከተ ያንተ አስተያየት ምንድን ነው? ከዚህ በፊት ብያለሁ። እኔ አብይ እስካለ ድረስ ኢትዮጵያ ውስጥ ሰላም ይመጣል ብዬ አላስብም። አብይ በስልጣን እስካለ ድረስ ኢትዮጵያን እንደ አንድ ቤት ከወሰድን ዋናው በጥባጭ አብይ ስለሆነ፣ ዋናው በጥባጭ ኮርማ አብይ ስለሆነ አብይ በስልጣን ላይ እስካለ ድረስ ሰላም ይመጣል ብዬ አላስብም። ነገር ግን ያንን አብይን ለማጥፋት ብዬ ቤቱን ግን ማቃጠል አልፈልግም። ዳስ ማይ ጋይድን ፕሪንሲፕል። ወደ ፖለቲካ ስመለስ ከአጭር ጡረታ ጊዜ ምንድነው ከአንተም ጋር ስንወያይ የጠየቀኝ ለምን መጣ ስትለኝ የዚህ ጀኔሬሽን ነምበር 1 ሚሽን ኢትዮጵያን ከአብይ መታደግ ነው ብያለሁ። ኢትዮጵያን ከአብይ መታደግ ማለት በሁለት መልኩ እኮ ለምሳሌ ቤት ውስጥ አንበሳው የሆነ አውሬ ከገባ ቤት ውስጥ one way of dealing with it is to burn the house እንዳለ ወይ ደግሞ ቤቱን በታንክ መምታት ነው። ቤቱን ግን አላተረፍኩም። ቤቱ አውሬውን ትገለው ይሆናል ግን ቤቱንም አብረህ ታቃጥላለህ። እና እኔ የሎጂኩ ይገባኛል። ጥምረትም የተለያየ አላያንስ የሚፈጥሩ ኃይሎች ይገባኛል። ራሽናሉ ይገባኛል። ለምሳሌ የትግራይና የኤርትራ ኃይሎች ለምን እንደሚስማሙ ለምን እንደተቀራረቡ it was necessity። እሱ ነው ገፍቶ ያደረጋቸው። ይሄንን በደንብ እረዳለሁ። ሊቀራረቡ የማይችሉ የፋኖና የወይሌ ኃይሎችም ሊቀራረቡ የሚችሉበት ምክንያት ይገባኛል። ግን it has to go beyond that። ባለፈውም ከአንተ ጋር ስንወያይ መሰለኝ we have to think
ትግራይ ፖስት ቲፒኤልኤፍ፣ ኢትዮጵያ ፖስት አብይ ቤቱን ያቃጥላል ብለህ እየሰጋኸው ያለው ፋክተር ምንድን ነው? እዚህ ጥምረት ውስጥ ጠለቅ ያለ ውይይቶች የሉም፣ ስምምነቶች የሉም። ታክቲካል ነገሮች ናቸው እየሄዱ ያሉት። ኮንትራዲክሽኖች አድሬስ እየተደረጉ አይደለም። ያ ብቻ ሳይሆን ወደ አላያንስ ስትገባ ወደ ታክቲካል እንኳን ሲገባ አንዳንድ መሞረድ ያለህበት ልዩነቶች ሊሆኑ በእኔና በአንተ መካከል ልዩነት ሊሆኑ ይችላሉ። ስንስማማ ግን አትሊስት እነኛን ልዩነቶች ወደኋላ ማቆየት መቻል አለብን። አትሊስት አሁን ላነካቸው መቆየት መቻል አለብን እና እስካሁን እንደሱ ያደረጉ አይመስልህም? አሁንስ ጉዳዮቹ ላይ መስማማት ይችላሉ በነገራችን ላይ ወይስ ሜካኒዝሙ ላይ ነው መግባባት ያለባቸው? የመፍታት ሜካኒዝሙ ላይ ስላላየሁት እስካሁን ካየሁት ለመገምገም እንግዲህ ያው ችግሩ የወታደራዊ አላያንሶች ችግሩ እንደሆነ ታውቃለህ፣ ሚስጥራዊ ናቸው። ለዛ ነው እኔ ፖለቲካ ቢቀድም ይሻለኛል ከወታደራዊ ነገሮች። ፖለቲካው ወታደሩን መምራት አለበት። ወታደሩ ፖለቲካውን የሚመራ ከሆነ አስቸጋሪ ነው እና ሎጂኩ ይገባኛል ለምን የሚሄዱበት፣ ግን አታርጉ አድርጉ አይደለም እያልኩ ያለሁት፣ ግን ጠለቅ ማለት አለበት። ከህዝብ ውስጥ እየተነሱ ያሉ ጉዳዮች አብይ ለምንድን ነው እየተጠቀመ ያለው? አብይ እኮ በቀላሉ አሁን ሪዘንትመንት አለ ህዝብ ውስጥ። አብዛኛው ሀገራችን ህዝብ አብይ እንዲወገድ ይፈልጋል። አብይ ሲወገድ ግን ሀገሩን ማጣት አይፈልግም እና እኛ በተቃዋሚ ጎራ ያለን ኃይሎች ሊኖር የሚገባው ስትራቴጂ አብይን የማስወገድ ብቻ ሳይሆን ከአብይ በኋላ ሀገር መኖሯን ህዝባችን ልናሳምን እንችላለን ወይ? ማሳመት አለብን። ያን ግን ያሳመን አይመስለኝም። ዘፋክታት አንተ ይሄን የምጠይቀኝ ራሱ እንደ ጋዜጠኛም ጥያቄዎች ታገኛለህ ከየቦታው፣ እኔም አሁን አገኛቸዋለሁ እና ሰው ፍራቻ ውስጥ አለው፣ ፍራቻ አለው። ዴይ አፍተር አብይ ምን ይመስላል የሚለውን ቁልጭ አድርገን ማሳየት መቻል አለብን። ሃው ማለት ምን ሲያደርጉ ነው ያንን አድርገዋል የምትለው? ለምሳሌ ምን በትክክል ያንተ ምክር ሀሳብ ምንድን ነው? ዋና ዋና ጉዳዮች ላይ በአካሄድም ላይ ምንድን ነው? እሺ ትብብሩ እንዴት ነው? በምን ነው የሚተባበሩ? ወታደራዊ ትብብር ነው? ፖለቲካዊ ትብብር ነው? እነዚህ ኃይሎች ለምሳሌ አሉ አይደለም? የትግራይ ኃይል ሲመጣ በአማራ ውስጥ ሊያልፍ ነው። የአማራ ኃይል በኦሮሚያ ሊያልፍ ነው። ድንበር ላይ የተነሱ ሴንሲቲቭ ጉዳዮች ሰሞኑን አሁን በኋላ እንደርስበት አሁን ወለጋ ላይ አብይ የተጫወታቸው ያሉ ታክቲካሊ ስማርት ጌሞች አሉ። ኦልሬዲ አሁን ወለጋ አማራና ኦሮሚያ ድንበር ላይ ጦርነት አስከፍቷል። ሽብልቅ ለመክተት ሁሉንም ነገር የሚያደርግ ሰው ነው፣ አገዛዝ ነው፣ የሁላችንም ኤግዚስተንሻል ትሬት ነው። ስለዚህ ይህንን አገዛዝ በዚህም በዛ ብለን ከጫንቃችን ላይ ማውረድ አለብን ማለት አንድ ግብ አይደለም ወይ? በነገራችን ላይ በምትለው እስማማለሁ እኔ። ግን ሲስማሙ ቢውሉ ሜካኒዝሙ ላይ ለምሳሌ ህዝብ ተሳትፎ ችግራችንን ለመፍታት እንስማማ ሊሉ ካልሆነ በስተቀር በዋናዎቹ ፍሬ ነገሮች ላይ መስማማት ይችላሉ ወይ ማለት ነው። ዋናዎቹማ ወደፊት እነሱንም ራሱ እኮ ለምሳሌ ይኸውልህ እነዚህ ነገሮች ላይ ተስማምተናል። እነዚህ ነገሮችን በሂደር እናስቀምጣለን። ነገ ደግሞ የምንፈታባቸው መካኒዝሞች ታይም ላይኑ ይሄ ነው፣ መካኒዝሙ ይሄ ነው የሚለውን ማስቀመጥ መቻል አለባቸው። ቅድም ያልከው አሁን ለምሳሌ ሽብልቅ ያደርጋል እሱ አይደለም? ያን ቀዳዳ እያጠበብኩ መሄድ መቻል አለብህ። የምትወስዳቸው እርምጃዎች ግን እነዛን ቀዳዳዎች የሚያሰፉ ከሆነ ሰውየውን እየረዳኸው ነው ማለት ነው። አሁን እያየው ያለው በፒአር ደረጃ እውነቱን እናገር ከተባለ በፒአር ደረጃ as weak as the state is winning በፒአር ደረጃ። ምክንያቱም ሀሻሽ ነው ነገር እየው በግልጽ ወጥቶ አይሲ ደብረጽዮን አንዳንዴ እየሞከረ he's not the most articulate guy. I don't see them come out and speak. We are not part of it, therefore we can't speak for them, you know. በዚህ ሳምንት የአፋብን ሊቀመንበር ለአንድ የስዊዘርላንድ የሚታተም በፈረንሳይኛ የሚታተም ጋዜጣ ላይ እሳቸውን እኔና ሃይላይ የሚባል ሰውዬ ስንነጋገር ትግራይና ኦሮሚያን ለማቀራረብ ከሆነ እኔና እሱ መተቃቀፍ ዋጋ የለውም ከጀርባችን ያለው ማህበረሰብ ካልተቀራረበ። I don't see that yet። 50-30-20 በቦታው ነው በነገራችን ላይ ያና እሱ ፎርሙላ አሁንም ይሰራል በደንብ ነው የሚሰራው። ምክንያቱም ኢኮኖሚው ጦርነቱን መጥቶ ያበላሸው ነገሮችን እንጂ
ዛሬ አይተሃል? ሪፖርት አለ ፋይናንሻል ታይምስ ነው ኢኮኖሚስት ነው ወደ 2 ቢሊዮን ነው ብርን ለመደጎም የወጣው። ከዛ ውስጥ በነገራችን ላይ አብዛኛው ተሰርቆ ነው። ኢኮኖሚ ኮንቲኒ ቱ ጎ ዳውን። ይሄ የጦርነት አሁን የትግራይ ጦርነት ባይፈነዳ ራሱ ኢኮኖሚን እየገደለ ነው። ምክንያቱም ይሄ ጦርነት እስካንዣበበ ድረስ ኢንቨስትመንት አይመጣም። ይሄ ጦርነት እስካንዣበበ ድረስ ብር ገንዘብ ከሀገር መሸሹን አይተውም። ዛሬ አንድ ነጋዴ ጓደኞች አሉኝ። አንድ ኢትዮጵያ ከገባው በኋላ ብዙውን ጊዜ ከነጋዴዎች ከመርካቶ ሰዎች ጋር ነው የማወራው እና ጉድ ከኢኮኖሚስቶቻችን የበለጠ ከባንከሮቻችን የበለጠ የኢትዮጵያን ኢኮኖሚ የሚያውቁ ደላሎችና የመርካቶ አሯሯጮች ናቸው። እና ስለ ኢኮኖሚ እነሱ ነው የምጠይቁ። እንዴት ነው ገበያ ዘመን? እና ዛሬ ደወልልኝ አንዱ፣ ቆይ ጦርነት አይጀመርም እንዴ አለኝ። ምን ገበያው ቆመ እኮ እየጠበቀ ነው አለኝ። ገበያው ቆሞ እና ኢኮኖሚ ሃዝ ካም ቱ ስታንድ ስቲል። ይሄ በተለይ ቢልድ አፑ ከቀጠለ ለአንድ ወር ወደ 2 ወር ውስጥ ኢኮኖሚ ቀጥ ብሏል። ከውጭ የሚያስመጣውም እያስመጣ አይደለም። ወደ ልኩት እየገፋው አንዲት ነጥብ ላንሳና እዚህ ጋር ከወራት በፊት በትግርኛ አብይ አህመድ ቃለ ምልልስ አድርጎ ነበር። ከዛ በኋላ በአሚኮ ቃለ ምልልስ ስለሚያያዝ ነው ማለት ነው መጥቶ ስለ ኦሮማራ ይመለስ ሲል ሰምተሃል። ከዛ በኦሮሚኛ በኦቢኤን የሰጠው ቃለ ምልልስ አለ። ሰው ነው ወይ ቅድም ስታነሳ ከነበረው ነገር ጋር አብሮ የሚተሳሰር ነገር ነው። በቻለው ሁሉ መጠን በአደባባይ ህዝብ እያወቀው ሳይቀር ማለት ትንሽ እንኳን ሸሸግ ለማድረግ ሳይሞክር ማለት ነው ህዝብ የሚከፋፍል ነገር በሚዲያ በስፋት እያደረገ ነው። እና የሚከፋፈለው ህዝብ ራሱ ነቅቶ አይ እንኳን ገብቶናል እስከ ማለት የደረሰ በጣም ቀሽም ቴክኒክ ሲጠቀሙ መለከታለሁ። ግን በኦሮምኛ ከተሰጡት ቃለ ምልልሶች አሁን ይህንን በሚከታተሉ በጣም በርካታ የበመላ ዓለም ያሉ ተከታታዮች አሉና ከተነገረው በኦሮምኛ ከተነገረው what stood out for you ማለት ምንድን ነው ሪሊ ሌሎቹ ማወቅ አለባቸው ይሄንን መዘለል የለበትም የምትላቸው ካሉ በጥቂቱ አንሳና ወደ ቅድሙ ጉዳይ እንሻገር። ምንም አዲስ የለም። ምን መሰለህ ያለ ድሮ ለየብቻ ይጀነጅናል ነበር። ኦሮሞን ለብቻ ይጀነጅናል። ከዚህ በፊት አይደል ከማን ጋር ነው ስንቻል አማራ ለብቻ ይጀነጅናል፣ ትግሬ ለብቻ ይጀነጅናል። ትግሬ ሲሰበስብልህ በቃ ስለመለስ ያለቅስ ነግረዋል። የትግራይ ልጆች ስለመለስ እኮ ያለቅሳል ትግራዮችን ሲሰበስብ እና በትግርኛ ነው የሚናገረው። በቃ ተገደላይ በቃ የወጣለት ተገደላይ ነው።